ፈለጣ ቲች ለካ ዛሬ ቅዳሜ ነበር አቡ ምን አይነት ነገር ነው ባንክ ቤት ሂጂ ዝጋ ይሁን መሰለ እጭ ለነገሩ እኮ በቃ ሰኞ አወጣለሁ በቃ 10 ብር ይኖርሃል ሰኞ የሚመለስ ትላለ ስትፈልጥ ፈለጣ ማለት ያው ግልጽ ነው ሌላ ትርጉም ካልተሰጠው በስተቀር ፈለጣ በተለያየ ዘዴ ብር ወይም ቁሳቁስ ከሌላ አካል ማግኘት ማለት ነው ጓደኛ ይፈለጣል ቤተሰብ ይፈለጣል መንግስት ይፈለጣል መፈላለጥ እንደውም መፈላለጥ ተፈጥሯዊ ነው ቢባልስ 1996 ዓመተ ምህረት በ6 ኪሎ ዩኒቨርሲቲ ውስጥ የሆነ ነገር ፈንድቶ ነበር ታዲያ ፍንዳታውን አስታኮ አብዛኛው ተማሪ ቤተሰቡን ፈልጧል ሄሎ ማዘርነሽ ሄሎ እንዴት ሆንክ ባክህ ተረፍ አንተ ማደሪያ ነው እንደው ያ ሁሉ ጉድ የሆነው እኛ እንደው በሐሳብ ላይ ሆነን እኮ ነው መደወልህ ጎሽ ደግ አደረክ ቆይ እንዴት ነው ነገሩ ማዘሪውልሽ በቃ እኔ እኮ ብዙ ልገልጽልሽ አልችልም ሳንቲም አልቆብኛል ዝርዝሩ ነው ያለቀብህ ወይስ በቅርብ ቀን ይላኩልህ አረ ማዘር ዝርዝር አይደለም አይ ችግር ነው እንደው ታዲያ እንግዲህ ፈላልጌም ቢሆን ልክልሃለሁ ወቅቱ ትንሽ አስቸጋሪ ነው ማዘር ባይሆን እንግዲህ እጦርሻለሁ እስቲ እዚያ ድረሰን እንደው እየተጠነቀቅክ እስኪ ስልኩ ተዘጋ እናቱን ፈለጣቸው አንዱ ተማሪ ደግሞ ደብዳቤ ጽፎ ወደ አውቶቡስ ተራ ወስዶ በሰው ሊልከው ነው የደብዳቤው መግቢያ ሀተታና መደምደሚያ አንድ አይነት ነው ብሩነ የሚል ነበር አንዷ ደግሞ ትደውላለች አባቷን ልትፈልጠው ነው ሄሎ ባባዬ እንደምን ዋልክ የኔዋ ጉድነሽ እንዴት ሆንሽ ትናንት ማታ እንደሰማው እዚያው አዲስ አበባ አክስቶችሽ ጋር ብደውል እንደው አልደወለችም ዛሬም ከረፈደም አልመጣችም ብለውኝ ጭንቅ ጥብብ ብሎኝ ስራ ሁሉ እኮ ቀርቼ ስላንቺ እያሰብኩ ነበር የኔ ልጅ እንደው እንዴት ነሽ ነገሩ ችግር ነው ምግብ ቤትም መሄድ አስጊ ነው በቃ ባባዬ ይሁል ውጥንቅጥ ውስጥ ነኝ እንዴ ካልሆነ ተይውና ነይ ምን አባቱንስ እኔ ላንቺ ላንድ ለልጅ አላንስም እንደሱም አይደለም አባዬ ሳንቲም ከላክ ይበቃል ካልሆነ ወይ ወደ አክስቶችሽ ጋር ሰንብቺ እንጂ እስኪረጋጋ እሷ ለራሷ አክስቶቿ ጋር ልጠይቃቸው ወይ ልትፈልጣቸው ስትሄድ መቼ ነው እንደው የምትመረቂው መቼስ ላንቺ መርቃት ከማለት በቀር ምንም አይሏትም ለነገሩ ልጅቷ አባቷን ፈልጣለች ክስተቱን አስታካ ሁሉም ተማሪ አይፈልጥም ቤተሰቡን የሚያረጋጋም አለ አንዳንዱ ደግሞ የሚፈልጥ ቤተሰብም ሆነ ዘመድ የሌለው አለ አንዳንዱ ቤተሰብ ደግሞ እየተፈለጠ መሆኑ የሚገባው አለ አንዱ ፍሬሽ ነው የሱ ታላቅ ወንድም ከሱ ቀደም ብሎ ተመርቆ ክፍለ ሀገር ስራ ይዟል ልጁ ደወለ እናቱ ትንሽ እንዳናገሩት ገና ፈለጣ ሳይጀምር ለታላቅ ወንድሙ እንዲያነጋግረው ስልኩን ሰጡት እሺ አጀሬ እንዴት ነህ ምን ደህንነት አለ ባክ ምን ነው ምን ባክ ችግር ነው ዩኒቨርሲቲ ኑሮ ኧረ ባክ ልጅ እናቷ ምጥ አስተማረች አሉ ምን ታካብዳለህ የማላቋረከኝ እንዴ አቡ ዩኒቨርሲቲ አንተ ለምን ምን ነካ እንዴ አንተ ድሮ እኮ ጃንሆይ በቧንቧ ወተት በሚያጠጡበት ጊዜ ነው የተማርከው ምን ነካ ገንዘብ ከሌለ ችግር ነው ባክ ባንተ ቤትሽ አሁን በቃ እየፈለጥሽ ነው ምን እየፈለጥኩ ነው ኧረ በእናትህ ነገር አብርድ እንዴ ሄሎ አናገረኝ እንጂ መቃም ጀመርክ እንዴ ወይ መቃም ምንድነው መቃም የምጀምረው ሽምብራ እሺ ጠበስክ ታሾፋላ ባክ ሳንቲም እያለቀበኝ ነው ማየን ደግሜ ማግኘት ፈልጋለሁ ሄሎ ይኸውልህ ስማ የምላክልህን ገንዘብ አንተ በምንድን ነው የምጨርሰው እንዴ ካፌ ሁሉ ተበላሽቶ የለ እንዴ አንተ ስማ ይኸውልህ ይችንማ እኔ የምፈልጥባት ነበር ባክ አንተ ደግሞ እማየን አቅርብልኝ ባክ ግቢውን እያወቅከው እንዳላወቅህ ትሆናለህ እንዴ በድሮም ቢሆን እንዴ ግቢው በሽተኛ ነው ያስልሃል ጉንፋናም ነው ችግር አለበት አየር ሁሉ ተበላሽቷል ግቢው ተቀይሯል በእናትህ ሄሎ ስማ እማየን ቢሆን ይሄኔ ለህክምና ብለህ ትፈልጣት ነበር
አንተ ደግሞ ግቢውን አታውቀውም እንዴ? አረ በእናትህ ግቢው በሽተኛ ነው። እንኳን ተማሪው ጽዱ እየደረቀ ነው። ጽዶቹ አዎ ድርቅርቅ ብለዋል ወንድሜ። ሳንቲም ከሌለ እንደ ጽዶቹ ደርቀን የምትቀርው። ሄሎ ይችን ማመካኘትና ሰበብ እኛም እናውቃታለን። እሺ ተነቅቶብሃል። እባክህ ማየን አቅርብልኝ። አበዛው። ድሮውንም እኮ አንተ እኔን ከመናቅና ከማንኳሰስ ሌላ ምንም እናቴን አቅርብልኝ። ማየን ነው የምፈልገው። ታዲያ አንተን ደግሞ ላካብድ እንዴ ነው? እሺ አሁን በአንተ ቤት አንተን የመንቆርህ ነው አይደል? በል እባክህ ሳንቲም አልቆብኛል። ማየን አቅርብልኝ። እንዴ ሰው ትሻለኛለች። እሺ በል አሁን አፈን አትክፈት። ወዲያ 200 ብር ልከንልሃል። ሄደ ባንክ ቤት አውጣ። ታዲያ እንደሱ አትልም እንዴ አንተ? እስካሁን የምታደርቀኝ በእናትህ። አመሰግናለሁ። ሄሎ በቃ እሺ። አሁን ደግሞ ማየን አናገራት። እንካ ስልኩን። አረ በእናትህ ቻው በልልኝ። ማየን ምን ትልልኛለህ መሰለህ? አሁን ዝርዝሩ ስላለቀብኝ ነው። ብሩን እንደተቀበልኩ ደውልልሻለሁ። ማየው ዋዬ ብሎሻል በልልኝ። ዘጋው። ድሮውንስ እሱ የደወለው ለፈለጣ አይደል እንዴ? ፈለጣን የሚያካሂደው ተማሪ ብቻ አይደለም። ከለማኝ አንስቶ ሁሉም ይፈልጣል፣ ይፈለጣል። ወርልድ ባንክ፣ IMF ይፈለጣሉ። ያፈላለጥ መፍለጫ መስኮች ብዙ ናቸው። ኤድስና የሥርዓተ ጾታ ጉዳይ እየተፈለጠበት ያለ ነው። ሞገደኛው ወንድ ሁሉ ለብር ሲል ጀንደር ሴንሲቲቭ ይመስልና ለሴቶች ሽንጡን ይዞ ተከራክሮ ይፈልጣል። አንድን ድርጅት ለመፍለጥ ቅድሚያ ፕሮፖዛል ይዘጋጃል። ከፕሮፖዛሉ መግቢያ ዓላማ፣ ማረጋገጫ ምናምን እየተባለ ቀጥሎ መጨረሻ ላይ የዋጋው ዝርዝር አለ። ይሄ የዋጋው ዝርዝር በእንግሊዝኛ ኮስት ብሬክዳውን ይባላል። ብሬክዳውን የሚለው ቃል በቀጥታ ሲተረጎም በእኛ ዘንድ ማለቴ ነው ፈለጣ ማለት ነው።